በዚህ ዓለም ላይ ስሙ እንደ ዶናልድ ትራምፕ ብዙ የተነገረለት በዓለም አቀፍ ሚዲያዎች የክርክር ማዕበል የሆነና በፖለቲካው ዓለም ከፍተኛ ውዝግብን የፈጠረ ሰው የለም። ታዲያ እኚህ ሰው እንዴት ከኒውዮርክ የግንባታ ስራ ተነስተው የዓለማችን እጅግ ሀያል መንበር ላይ መውጣት ቻሉ? ዛሬ የምንመለከተው ታሪክ እስካሁን በሰፊው ያልተነገረላቸውን የዶናልድ ትራምፕ የህይወት ውጣ ውረድን በዝርዝር ይዳስሳል። በጉዞው ውስጥም የፕሬዝዳንት ዶናልድ ትራምፕን ውድቀቶች፣ ድሎች እንዲሁም ደግሞ ዓለምን ያስደነገጡ የፖለቲካ እርምጃዎችን እንቃኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዶናልድ ትራምፕ የተወለዱት እንደ አውሮፓውያኑ የዘመን ቀመር ሰኔ 14 1946 በኒውዮርክ ከተማ ኳይንስ አካባቢ ነው። አባታቸው ፍሬድ ትራምፕ የጀርመን ስደተኛ ቤተሰብ ልጅ ሲሆኑ በኒውዮርክ የሰፈር ግንባታ እጅግ ስኬታማ የሪል ስቴት ባለሀብትም ነበሩ። ዶናልድ ትራምፕ ያደጉት በቅንጦት ቢሆንም አስተዳደጋቸው ግን እጅግ ጥብቅ ነበር። ፍሬድ ትራምፕ ለልጆቻቸው ያስተምሩት የነበረው አንድ ነገር ነበር፣ አንተ አሸናፊ መሆን አለብህ፣ ተሸናፊ መሆን ግን ፈጽሞ አይፈቀድም የሚል። ይህ አስተዳደግ ዶናልድ ትራምፕን በልጅነታቸው ተወዳዳሪ እንዲሆኑ አስገድዷቸዋል። በቤተሰብ እራት ላይ ስለ ገንዘብ፣ ስለ መሬት ዋጋና ስለ ንግድ ውል ይወያዩም ነበር። አባቱ ለልጁ በየጊዜው ይነግሩት የነበረው አንተ የሻምፒዮንነት ባህሪ ሊኖር ይገባል የሚለው ምክር የዶናልድ ትራምፕ የህይወት መሪ ቃልም ሆነ። ፍሬድ ትራምፕ ልጁን በግንባታ ቦታዎች እየወሰዱ እንዴት ኮንስትራክተሮችን መቆጣጠር እንደሚቻል፣ እንዴት ወጪን መቀነስ እንደሚቻል በተግባር ያስተምሩትም ነበር። በወጣትነታቸው ዶናልድ ትራምፕ በኒውዮርክ ወታደራዊ አካዳሚ ተመድበውም ነበር። እዚህ ቦታ ላይ ነበር የዲሲፕሊን የትዕዛዝ ሰጪነትና የፉክክር መንፈስ በውስጣቸው በጥልቀት የሰረጸው። በትምህርት ቤት ውስጥ የነበሩ የክፍል ጓደኞቻቸው እንደሚናገሩት ትራምፕ ሁልጊዜም ቢሆን ከሌሎች ጎልቶ የመታየት፣ በቡድን ውስጥ መሪ የመሆን ፍላጎት ነበራቸው። የልጅነት ትግል ወደፊት የሚመጣውን ታላቅ የንግድ ግዛት ለመገንባት የሚያስፈልገውን የስነ ልቦና መሰረትም ጥሎላቸዋል። እንደ አውሮፓውያኑ የዘመን ቀመር በ1970ዎቹ ዶናልድ ትራምፕ ወደ ማንሃታን ሲመጡ አባታቸው በሰጧቸው ትንሽ ድርጅት ነበር የጀመሩት። በዚያን ወቅት ማንሃታን በኢኮኖሚ ውድቀት ውስጥ ነበረች። ነገር ግን ትራምፕ ይህንን ሁኔታ እንደ ስጋት ሳይሆን እንደ እድል ተመለከቱት። አደጋን በመውሰድ የታወቁት ትራምፕ በወቅቱ በዝቅተኛ ዋጋ የሚሸጡ ቦታዎችን በመግዛት ታላላቅ ህንፃዎችን መገንባት ጀመሩ። የእርሳቸው ትልቁ ምልክት የሆነው ትራምፕ ታወር የተገነባውን በዚህ ወቅት ነበር። በወቅቱ ብዙዎች ፕሮጀክቱ እንደሚከስር ተንብየው የነበረ ቢሆንም ነገር ግን ህንፃው ሲጠናቀቅ የኒውዮርክ ምልክት ሆነ። በዚህ ሂደት ውስጥ ግን ትራምፕ ብዙ የፋይናንስ ፈተናዎችንም አልፈዋል። በአንድ ወቅት ንብረታቸውን በቢሊዮን የሚቆጠር ዶላር ዕዳ ውስጥ ገብቶም ነበር። ካሲኖች ሲከስሩ፣ ትልቅ የንግድ አጋሮቻቸው ሲለቋቸው ሁሉም ሰው ትራምፕ አከተመላቸውም ብሎም ነበር። ይሁን እንጂ ትራምፕ ከክስረት አፋፍ የተመለሱት በአንድ ልዩ ስልትም ነበር። ዕዳቸውን መልሰው በመደራደር እና የራሳቸውን ስም እንደ ብራንድ በመሸጥ እንደገና ተነሱ። ይህ የንግድ ብልሃት ትራምፕን ከሌሎች ነጋዴዎች ለየት እንዲሉም አድርጓቸዋል። ሰዎች በህንፃው መግባት ሲፈልጉም ህንፃው በራሱ ትራምፕ የሚል ስም ስላለው ዋጋ የሚጨምር ነበር። ይህ የእሳቸው የስም ኃይል ወይም ፓወር ኦፍ ዘ ብራንድ ሲሆን ዛሬም ድረስ የንግድ ስልታቸው መሰረት ነው። ይህ በእንዲህ እንዳለ እንደ አውሮፓውያኑ የዘመን ቀመር በ2004 የተጀመረው የአፓራተስ የተባለው የቴሌቪዥን ፕሮግራም የትራምፕን ህይወት በአንድ ሌሊት ቀየረው። ይህ ፕሮግራም የንግድ ውድድርን መሰረት ያደረገም ነበር። በፕሮግራሙ መጨረሻ ላይ ተወዳዳሪዎችን ዩአር ፋይልድ ወይም ተባራቸዋል በማለት ሲያሰናብቱ የነበረበት ሁኔታ ለብዙ ተመልካቾች ትራምፕን አንጋፋና ጠንካራ የንግድ ሰው አድርጎ ማሳይቷቸዋል። ይህ ፕሮግራም ግን በፊልም ሰሪዎች ብቻ የታቀደ ሳይሆን የትራምፕን ስብዕና በደንብ የሚያሳይ ነበር። በሾው ላይ የነበሩት ሰዎች እንደሚናገሩት ትራምፕ መድረክ ላይ ሲወጡ ስክሪፕት አያነቡም ነበር።
ሁሉንም ነገር በራሳቸው ስሜትና በንግድ ልምዳቸው ነበር የሚናገሩት። ይህ ደግሞ ተመልካቾችን እንዲማርኩም አድርጓቸዋል። ይህ የቲቪ ፕሮግራም ትራምፕ ለህዝብ ያላቸውን ገጽታ ወይም ፐብሊክ ኢሜጅ እንዲገነቡም በእጅጉ ረድቷቸዋል። እንዲሁም ሚዲያ እንዴት አድርጎ ሰውን እንደሚያጎላ ወይም እንደሚያወርድ ትራምፕ ከዚህ ፕሮግራም በደንብ ተምረዋል። ይህ በእንዲህ እንዳለ እንደ አውሮፓውያኑ የዘመን ቀመር በ2016 የፕሬዝዳንትነት ምርጫ ሲታወጅ ብዙ የፖለቲካ ተንታኞች ትራምፕ ምንም እድል እንደሌላቸው ተናግረው ነበር። ነገር ግን ትራምፕ ሜክ አሜሪካ ግሬት ኤጌን የሚል መፎክር ይዘው ወደ ህዝብ ወረዱ። የእርሳቸው ዘይቤ ከሌሎች የፖለቲካ ሰዎች የተለየም ነበር። ረጅምና አሰልቺ ንግግሮችን ትተው ቀጥተኛ ስሜት ቀስቃሽ እና ተራውን ህዝብ በሚያነቃቋ ቋንቋ መናገር ጀመሩ። በሚዲያው ላይ የነበራቸው ተጽዕኖ በማህበራዊ ሚዲያ በተለይ በትዊተር የሚለቋቸው መልእክቶች በዓለም ዙሪያ ትኩረትን ሳቡ። ፕሬዝዳንት ትራምፕ የፖለቲካ ሊቃን ደጋፊ ስላልነበሩ ተራው ማህበረሰብ ከእርሳቸው ጋር እንደሚሰለፍ ይሰማቸው ነበር። እኔም ብቻ አዳምጡ፣ እኔ ለእናንተ እታገላለሁ የሚል መልእክት በዘመናዊው የፖለቲካ ታሪክ ውስጥ ትልቅ ለውጥን አመጣ። በምርጫው ቀን ዓለምን ያስደነገጠውን ድል ሲቀዳጁ የንግድ ሰው የነበሩት ዶናልድ ትራምፕ የዓለማችን እጅግ ሀያል ሰው ሆኑ። ይህ ድል የዲሞክራሲ ሂደትን የተፈታተነ ብቻ ሳይሆን የአሜሪካን የፖለቲካ ስሌት ሙሉ በሙሉ የለወጠም ነበር። የዋይት ሀውስ ቆይታቸውም እንዲሁ በብዙ ውዝግቦች የተሞላ ነገር ግን አገሪቱ ከዚህ በፊት የማታውቀውን የኢኮኖሚ ስትራቴጂም የተሞከረበት ነበር። ይህ በእንዲህ እንዳለ የፕሬዝዳንት ዶናልድ ትራምፕ የፖለቲካ ዘይቤ ከመቼውም ጊዜ በላይ ለየት ያለ ነበር። እንደ ባህላዊ ፖለቲከኞች ቃላቶቻቸውን በጥንቃቄ ከመምረጥ ይልቅ ቀጥተኛና አንዳንድ ጊዜም ግልፍተኛ የሚመስል የንግግር ዘይቤን ተጠቅመዋል። ይህ ስልት የሚዲያውን ትኩረት ያለማቋረጥ እንዲስቡም አድርጓቸዋል። እያንዳንዱ ትዊት፣ እያንዳንዱ ንግግር ለአሜሪካ ሚዲያዎች የዜና ርዕስም ይሆን ነበር። ይህንን ሁኔታ እንደ ስልት በመጠቀም የራሳቸውን ታሪክ በራሳቸው መንገድ መጻፍም ችለዋል። እርሳቸው በተደጋጋሚ ሲያነሷቸው የነበሩ ጉዳዮች ለምሳሌ የኢሚግሬሽን ቁጥጥር፣ የንግድ ስምምነቶች እንደገና መደራደርና የውጭ ፖሊሲ ለውጦች በአሜሪካ ሕዝብ ውስጥ ሁለት ከባድ ክፍፍሎችንም ፈጥረዋል። ደጋፊዎቻቸው አሜሪካን ቀዳሚ ያደረገ መሪ ብለው ሲያሞግሷቸው፣ ተቃዋሚዎቻቸው ግን ዲሞክራሲያዊያን ተቋማትን እየተፈታተኑ ነው የሚል ስጋትም ይኖርባቸው ነበር። ይህ በራሱ ለምን ትራምፕ በዓለም ላይ እጅግ አወዛጋቢ ከሆኑ ሰዎች ተርታ እንደሚሰለፉም ያሳያል። የእርሳቸው የፖለቲካ ጉዞ ከዋይት ሀውስ በላይ የአሜሪካን የፖለቲካ ፓርቲዎች መዋቅርም ጭምር ቀይሯል። የሪፐብሊካን ፓርቲን ከመደበኛው የፓርቲ መሪ ወደ ትራምፒዝም በሚል አዲስ የፖለቲካ አስተሳሰብ መለወጣቸው የፖለቲካ ተንታኞችን ያስደነገጠም ክስተት ነበር። ይህ የፓርቲ ለውጥ እርሳቸው በህዝቡ ዘንድ ምን ያህል ተጽዕኖ እንዳላቸው የሚያሳይ ትልቅ ማሳያ ነው። ይህ በእንዲህ እንዳለ ከፖለቲካው ውዝግብ ባሻገር ከዶናልድ ትራምፕ የህይወት ታሪክ ልንወስዳቸው የምንችላቸው ጥቂት ቁልፍ ትምህርቶች አሉ። አንደኛው ትምህርት ውድቀት የፍጻሜው ምልክት አይደለም የሚለው ነው። ትራምፕ በህይወታቸው ብዙ ጊዜ ከከፍተኛ ሀብት ወደ ከባድ ዕዳም ወርደዋል። ነገር ግን እያንዳንዱን ውድቀት ወደ ቀጣዩ ትልቅ እርምጃ መሸጋገሪያ እንዲሆን ማድረግም ችለዋል። ሁለተኛው ትምህርት የራስን ማንነት የመግለጽ እና የመሸጥ ችሎታ ነው። ትራምፕ የትኛውም የንግድ ስራ ውስጥ ቢገቡም በመጀመሪያም የራሳቸውን ስም እንደ ብራንድ ነበር የሚያኖሩት። በህይወታችን እኛ የምንሰራቸው ስራ ብቻ ሳይሆን ያንን ስራ ለዓለም የምናስተዋውቅበት መንገድ ስኬታችንን እንደሚወስን ከእርሳቸው እንማራለን። በራስ መተማመን እና የራስን እሴት ማወቅ በዓለም ገበያ ውስጥ ተወዳዳሪ ለመሆን ዋነኛ መለኪያዎች ናቸው። ሶስተኛው ትምህርት ደግሞ ተለዋዋጭ መሆንን ነው። የንግድ ዓለም በየጊዜው ይለዋወጣል። ትራምፕ ከሪል ስቴት ወደ ካሲኖ፣ ከካሲኖ ወደ ሚዲያም፣ ከሚዲያም ደግሞ ወደ ፖለቲካ ሲሸጋገሩ አዲስ መድረክ ላይ የመላመድ ችሎታቸውን አሳይተዋል። መረጋጋት ወይም በተለመደ መንገድ ብቻ መጓዝ ሳይሆን ወቅቱን ጠብቆ የመቀየር ችሎታ ስኬትንም ያስገኛል የሚለውን ያሳየናል። ዶናልድ ትራምፕ በታሪክ ውስጥ ምን ተብለው ነው የሚመዘገቡት የሚለውን ስንመለከት መልሱ ምናልባት ከዛሬ 20 ወይም 30 ዓመት በኋላ የበለጠ ግልጽ ሊሆን
ሊሆን የሚችል ቢሆንም ነገር ግን አሁን ላይ ሆነን ስንመለከት የአሜሪካን ብቻ ሳይሆን የዓለምን የፖለቲካና የኢኮኖሚ አቅጣጫ በመቀየር ረገድ ትልቅ ሚና እንደነበራቸው መካድ አይቻልም። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። ሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።